በኢትዮጵያ በጣም አደገኛ የሚባል የበሽታ ወረርሽኝ መከሰቱ ተሰማ። ከዚህ ጋር ተያይዞ በጂንካ ከተማ የተከሰተውን በሽታ ሲያክሙ የነበሩ 2 የጤና ባለሙያዎችን ጨምሮ 6 ሰዎች መሞታቸው ተዘግቧል። የበሽታው ምልክትን ባሳዩ ታካሚዎች ላይ በፍጥነት የኩላሊት ማቆም ስራ ሁኔታም እንደታየ ተገልጿል። የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፌበር በሽታ መከሰቱን ያስታወቁት ትላንት ሮብ ዕለት ህዳር 3 ቀን 2018 ዓ.ም በጋራ ባወጡት መግለጫ ነው። ከዚህ ጋር በተያያዘ የኢትዮጵያ ጤና ሚኒስቴር በሽታውን ለመቆጣጠር የተላከው ግብረ ኃይል በዛሬው ዕለት ጂንካ ከተማ ይገባል ተብሎ እንደሚጠበቅ አስረድተዋል። አረ ለመሆኑ ይሄ በሽታ እንዴት ይተላለፋል? የዓለም የጤና ድርጅት እንደሚለው በበሽታው ከተያዙ ሰዎች ጋር ቀጥተኛ ንክኪ፣ የአካል ንክኪ ወይም ደግሞ በበሽታው ከተያዙ ሰዎች የሰውነት ክፍል የሚወጣ ፈሳሽ ወይንም ደግሞ ደምን መንካት ህመሙን እንደሚያስተላልፍ ይናገራል። አጠቃላይ የህመሙ አይነቶችን ለማከም የሚውል መድኃኒት እንደሌለ የዓለም የጤና ድርጅት መረጃ ይጠቁማል። ሆኖም ግን የቢጫ ወባና የኢቦላ ክትባቶች የህመሙን ዝርያ ለመከላከል እንደሚረዱ ተገልጿል። ከዚህ ጋር ተያይዞ የሚኖሩ ትኩስና ፈጣን መረጃዎችን የምናደርሳችሁ ይሆናል። ኤግሎ ኒውስን ሰብስክራይብ በማድረግ አብራችሁን ይሁኑ። እንደዚሁም ደግሞ ላይክ፣ ሼር፣ ኮሜንት በማድረግ መረጃዎቹ ለበርካቶች እንዲዳረሱ ያድርጉ። መልካም ቆይታ ይሁንላችሁ።